ጓደኞቼ እንደምን አላችሁ? ደህና ናችሁ ወይ? በጣም ተበሳጭቼ ነው ዛሬ የመጣሁት ወደ እናንተ። ሙዚቃውን ከመክፈቴ በፊት ትንሽ ላጫውታችሁ። ዲያቆን ዳንኤል ክብረት የሚባለውን አይታችሁታል? ዛሬው የለቀቀው ለዳስፉራ ቀብር መከልከል አለበት አለ። እኔ እውነቴን ነው የምነግራችሁ። እኔ እሱ ከማለቱ በፊት ቀብር ገዝቻለሁ ከቤቴ አጠገብ። ያም ቀባሪዎቼ ብዙ አይርቁም ከቤቴ፣ አንድ ማይል እንኳን አይሄዱም ሊቀብሩኝ። እኔ ያሳያችኋለሁ አሁን ቀብሩን የገዛሁትን። እና እኔ ግዴታ ኢትዮጵያ መቀበር የለብኝም፣ አፈር ነው። ስለዚህ እኔ ኢትዮጵያ ሄጄ ለምን እቀበራለሁ? ዝም ብሎ ሁላችንም ዳስፉራ ብሎ ለምን ይናገራል? ዳስፉራ ምንም። እኔ በየሎ ካርድ ነው ጸቤ እነሱ ጋር። የሎ ካርድ $500 አስገብተውታል። $100 $200 ገባ። አሁን ታይላንድ፣ ህንድ ብትሄድ $40 ነው የምትሄደው ቪዛ። ታይላንድ ነፃ ነው፣ ቻይናም እንደዛው ነው። ኢትዮጵያ ለምንድን ነው ለየት ያለው? $500 የሎ ካርድ ለ5 ዓመት መሆን የለበትም። እና ይኸውላችሁ አሁን ለምሳሌ እኔ ዳስፉራ ነኝ። ይሄ ቤቴ ነው፣ በዚህ በኩል ቤቴ ነው፣ ምንም ርቀት የለውም። እግዚአብሔር ቀብሬ ደግሞ ያው እና ፊት ለፊት ነው የሚታየው። ስሞት ወደፊት እዚህ ነው የምቀበረው። ገዝቻለሁ። ግን ሁሉም ዳስፉራ ፖለቲከኛ አይደለም፣ ገባ? እኔ በእውነት ነው የምናገረው። እኔ ፖለቲካ ሰው አይደለሁም፣ ግን ዳስፉራ መቀበር የለበትም። ስለ ፖለቲካ ምን ያውቃል? አሜሪካ ተቀምጦ እኛንን ችግሩን የምንወጣው የሚል ቪዲዮ ለቋል። ያው ሸር አድርጌላችኋለሁ፣ ከስር ገብታችሁት። ፎቶ ነው ነገር ያለው፣ አዲስ ወሎ ላይ ነው ያለው። እና ሁላችንም አብሮ እንደዚህ ማለት የለበትም፣ ገባችሁ? እና እኔ ኢትዮጵያ አልቀበርም። አሜሪካን ጥሩ ሀገር ነው። ያው ቀብሬ ከዚህ ቢልዲንግ ቀጥሎ ነው ያለው፣ ከዚህ ህንፃ ቀጥሎ ነው። ይኸው ኢትዮጵያ ተቀበርኩ፣ እዚህ ተቀበርኩ፣ ተመልሼ እድሜ አይጨምርልኝም። ገባችሁ? ይሄ ጫካው ጠቅላላ መቃብር ነው። ይሄ መቃብር ነው እንዳለ። ስንቱ ምሁር፣ ስንት ጀግና፣ ስንቱ ሰው ተቀብሮበታል። ስንት ፌመስ በዓለም ላይ የነበሩ ሳይንቲስቶች የነበሩበት ሪፖርት ይባላል እዚህ አካባቢ። ይሄ ነው በቃ ከዚህ ይጀምራል መቃብሩ። ልዙርና መኪናዬን መቃብሩን ላሳያችሁ። ይሄ ነው አያችሁት? እዚህ ነው የምቀበረው። ቆይ ዞሬ ላሳያችሁ። ይኸው እኔ ኢትዮጵያ አይደለም የምቀበረው እንጃ እንግዲህ ሌሎች ያያችሁት። ይሄ መቃብር ነው እስከዛ ድረስ። አያችሁት? ነፍስ ይማር። ስለዚህ ኢትዮጵያ ብቻ አይደለም መቃበሪያ ቦታ ያለው፣ ዓለም ላይ አለ። አያችሁት? ይሄ የቀብር ቦታ ነው። በሉ መልካም ጊዜ። እኔ ሳሚ ነኝ።